አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተከታታዮቼ እንዴት አላችሁ? እኔ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት እንሻላ። ውዶችዬ እህቶችዬ፣ እርስ ራሳችንን እንጠብቅ። ሴት ልጅ ማለት ሀያ ሲኖራት ነው። ሴት ልጅ ማለት ክብር ናት። ራሷን ስጠብቅ ነው። ለምንድን ነው ሰው ባለ ፊት የምንለው ማለት ነው? አላህ ስብሓነሁ ወተዓላ የራሳችን ያለውን አስቀምጦልናል። ያገባችሁም አላህ ትዳራችሁን ይባርክላችሁ፣ ያላገባችሁም ሶብሩ፣ ኢማን ይኖራችሁ፣ ሶብር ይኖራችሁ። ለምንድን ነው እንደዚህ የምንሆነው? ራሳችን የምናረክሰው? አንዳንድ ሴቶች አለን ራሳችን የምናረክስ፣ ራሷ ረክሳ በቃ ሴቶችንም የምታረክሳለች። ሀያ መኖር ይገባናል እህቶቼ። ዛሬን ድረስ እየላቸው የመጣሁት ትምህርትም ነው። በቃ የምንማርባት ነገር ነው። ጥሩ ነገር ነው እየመጣሁት እንሻላ። እና ለሰው ልጅ ሶብር ነው። ሶብር እናድርግ። አብሶ ሴት ልጅ ሀያ ሲኖራን ነው እንሻላ። ብስሚላህ እንዴታችን ትላለች ኡስታዝን ጥያቄ ስትጠይቅ ማለት ነው። ሳላስበው በወሬ አንድ ያገባን ሰው አፈቀርኩ። እሱም በጣም እንደሚወደኝ ይነግረኛል ትላለች። ሚስቱ እንደማትረዳው፣ ሚስት አለው አላህ ያሳያችሁ። ሚስቱ እንደማትረዳው ይነግረኛል እና እኔ ወደፊት እንደሚያገባኝ ይነግረኛል። ውስጤ ግን የሰው ትዳር እያፈረስኩ እንደሆነ ውስጤ ይሰማኛል። እኔ ግን እወደዋለሁ። እኔን እንደ ሁለተኛ ሚስት ቢሆን ማግባት እፈልጋለሁ። ግን ይሄ ውሳኔ ትክክል የሚሆን ውሳኔ የሰው ትዳር ማፍረስ ይሆንብኛል ትላለች። እንዴት ትላለች? እንዲህ ይላታል ኡስታዝ። ውድ እህቴ ሆይ ይሄ ጥያቄ የብዙ እህቶች እንባ ያለበት፣ የብዙ ቤቶች መፍረስ መነሻ የሆነ እና እጅግ በጣም ጥያቄ የሚፈልግ ጉዳይ ነው። ልብ ብለሽ አዳምጪ። ሚስት አትረዳኝም የሚለው የሸይጧን ማጥመጃ ነው። አንድ ወንድ ላንቺ ብሎ የልጆቹን እናት፣ የቤቱን ንግስት፣ የ5 ዓመት የ10 ዓመት የትዳር አጋሮን እያማ እና እያብጠለጠለ ወደ አንቺ ከመምጣቱ እመኚኝ፣ እሱ ታማኝ ሰው አይደለም። የቤቱን ምስጢር ላንቺ እያወጣ ወንድ ነገ ደግሞ ያንቺን ምስጢር ለሌላ ሴት እንደሚያወጣ ጥርጥር የለውም። ሌላ ሴት እያማ ወደ አንቺ የመጣ ወንድ አንቺ ለማግባት ሳይሆን አንቺን ለመጠቀም እየሞከረ ነው። አንድ አላህን የሚፈራ ወንድ ችግር እንኳን ቢኖረው የቤቱን ነውር ሸፍኖ እንጂ አጋልጦ ሌላ ሴት አሳልፎ አይሰጥም። ልብ በሉ እህቶቼ። በሌላ ሰው እንባ ላይ ደስታ አይገነባም። በሸሪዓችን ሁለተኛ ማግባት መስፈርት ካሟላ የተፈቀደ ሐላል ነው። ነገር ግን ይህ የሚሆነው በሐላል መንገድ በወንድነት እና በኃላፊነት ሲመጣ እንጂ በድብቅ ግንኙነት በሚስት ላይ ሴራ መሸረብ እና ሌላኛዋን ሴት በማንኳሰስ አይደለም። ሁለተኛ አቅም ካልቻለ ግቡ እና ስለ መጀመሪያ ሚስት መጥፎ አታውሩ ተብሏል። ደግሞም እህቴ አንቺ
አንቺ ምናልባት ትዳር ማፍረስ አልፈልግም ትያለሽ፣ ነገር ግን ከሱ ጋር የምታደርጊያቸው ስሜታዊ ወሬ፣ እሱ ለሚስቱ የሚሰጣት ፍቅር፣ ጊዜ እና ትኩረት እየሰረቅሽው ነው። ይህ በራሱ የሌላ ቤት ማፍረስ ነው። በሌላ ሴት እንባ እና ህመም ላይ የሚገነባ ትዳር በረካ የለውም። ወደፊት አግብቶሽ የሚለው ቃል የብዙ ወንዶች ማደንዘዣ ነው። ውድ ነገር የሚገኘው በውድ ዋጋ ነው። እውነት እሱ አንቺን የሚፈልግሽ ከሆነ እና ብቁ ወንድ ከሆነ በጓሮ ሳይሆን በበራፉ ይምጣ። ሚስቱን አትመቸኝም እያለ መቅለስለስ ሳይሆን አንቺን ፈልጎ ከሆነ ሁለተኛ ማግባት አቅሙ ካለው ቤተሰብሽ ልናገር ብሎ ይመጣል። ለማንኛውም ቆም ብለሽ እሰቢ እህቴ፣ ስሜታዊ አትሁኚ። አሁን የሚለውን ማሽቃበጥ ብቻ ነገ አብራችሁ መኖር ስትጀምሩ ግን ዛሬ ሚስቱን ያማ አፍ ነገ አንቺንም ሊወቅስ ይችልበታል። ስሜታዊ ያልፋል፣ ጸጸት ግን ይቀራል። ለማንኛውም ቆም ብለሽ አስቢ። የሰው ባል የሰው ነው። በሰው እጅ ያለ ወርቅ ከመዳብ በራሱ እጅ ያለ መዳብ ማጽዳት ይሻላል። እሱ እውነት ወንድ ከሆነ ሁለተኛ ማግባት አቅም ካለው በሸሪዓ መንገድ ይመጣል። አላህ የተሻለ ነገር ይወፍቅሽ ይላታል ኡስታዛችን ባረከላሁ ፊክ። እሷ ደግሞ ትላለች ይቅርታ ወንድሜ ተቆጣህ መሰለኝ። እንደዛ ያለ ልፍስፍስ ወንድ ስለሚስቱ መጥፎ የሚያወራ እስስት ባል ስለማይመቸኝ ነው ትላለች እህታችን። ከእንደዚህ አይነት አላህ ይጠብቀን። የሰው ትዳር ለማፍረስ አትሞክሩ እህቶች። የራሱን አካሉን ሚስቱን የልጆቹን እናት እያብጠለጠለ እያማ ለኔ ይሆነኛል ብለሽ አትስቢ እህቴ ተመከሪ እህቴ ትዕግስት ይኑርሽ እህቴ ሀያ ይኑርሽ። እንደዚህ አይነት ወንድ ሲጀመር ወንድ አይደለም። የቤቱን ገመና የሚያወራ የሚስቱን ነውር የሚያወራ ይሄ ወንድ አይደለም። ራሱን ነው ያረከሰው። እውነት ለመናገር ራሱን ነው ያረከሰው ማለት ነው። እንደዛ አይባልም፣ ነውር ነው። የአካሉን ምንም ነገር ይኖርባት ካልተመቸ በፍቅር በሰላም መለያየት እያለ እሷ እንደዚህ ናት እሷ እንደዚህ ናት። ሲጀምር ይሄ ወንድ አይደለም። የሆነ ጥቅም ፈልጎ ነው። የዛሬ ወንዶች ጥቅም አይደለም የሚፈልጉት፣ ጥቅም ነው የሚፈልጉት። እና ይሄ ባል አይደለም እህቶቼ። እባካችሁ ተመከሩ፣ እባካችሁ ራሳችሁን አስከብሩ። በአሁኑ ሰዓት እያየኑ ነው፣ በሚዲያውም በየጓደኞቻችን በቃ ማልቀስ ነው። ብዙ እህቶች እየታለሉ ነው። ወንዶች እንደዚህ አይነት ወንዶች ሲቀጥል ለትዳር የሚሆኑ አይደሉም እህቶች፣ ለትዳር የሚሆኑ አይደሉም። እባካችሁ ራሳችሁን ጠብቁ። ሴት ልጅ ማለት ክብር ናት። ሴት ልጅ ማለት እናት ናት። ሴት ልጅ ማለት አገር ናት፣ ሁሉ ነገር ናት ሴት ልጅ ማለት። ሴት ደግሞ ራሷን ስታስከብር ነው የምትከበረው። እና እባካችሁ ራሳችንን እናስከብር። ከእንዲህ አይነት ወንድ አላህ ይጠብቀን። ራሳችን ስንከበር እኛ ራሳችን ክብር ነው ማለት ነው። እና እህቶቼ ከእንዲህ አይነት ሙሲባ ከእንደዚህ አይነት ቆሻሻ ወንድ አላህ ይጠብቀን። ራሳችን ጠብቀን ለእሷ ያልሆናት ለትዳር አጋሩ ለአካሉ ያልሆነ ለኔ ይሆነኛል ብለሽ አትሰቢ እህቴ። ቆም ብለሽ እሰቢ። የሰው ትዳርም አታፈርሺ። አላህ
የተሻለ ነገር ይሰጥሻል። ሶብሪ ሶብር አድርጊ። ሴት ልጅ ደግሞ ሶብር ስታረግ አላህ ሁሉ ሀጃዋን ያወጣላታል። የተሻለ ነገር ይሰጣታል አላህ ሱብሓነሁ ወተዓላ። ያንቺ የሆነውን ያንቺ ያለውን አላህ ሱብሓነሁ ወተዓላ አስቀምጦልሻል ውድ እህቴ። እንዲህ አይነት ወንድ ደግሞ ላንቺም አይሆንሽም። ለትዳር አጋሩ ያልሆነ ላንቺ አይሆንሽም። ባረከላሁ ፊኩም